ሁላችን ቆም ብለን እግዚአብሔር እያመሰገን ቄስ ጆርጂ የእግዚአብሔር ቃል ያመጡልናል። እጃችን ዘርግተን እግዚአብሔርን ምሕረት እየለመን ስታመስግኑት ተባረክ እያላችሁ ጌታ ኢየሱስ ኢየሱስ ይመስገን። እግዚአብሔርን አመሰግናለሁ። እዚህ እንድገኝ የፈቀዱልኝ ቄስ ጌቱ የዚህ አጥቢያ መጋቢ ስለሳቸው ኢየሱስን አመሰግናለሁ። እዚህም ስላሉት ስለ ቄስ ደረሰ እዚህ ስላሉት ቄሶች በሙሉ ጌታ ኢየሱስ ይመስገን። ስለናንተም ኢየሱስን አመሰግናለሁ። አመቱን ጠብቆ እግዚአብሔር ይመስገን በምህረቱ በቸርነቱ ለዛሬውም ቀን ስላበቃን ምናልባት አመስግነናል ብላችሁ በቅቷችሁ ሊሆን ይችላል። እኔ ግን አመሰግነዋለሁ። አምላኬን ተባረክ። ምስጋና ጨምሩለት። ምስጋና፣ እልልታ፣ ጭብጨባ ለኢየሱስ ይሁን። ተባረክ ጌታ ኢየሱስ፣ ተባረክ ጌታ ኢየሱስ፣ ተባረክ ጌታ ኢየሱስ፣ ተባረክ ጌታ ኢየሱስ። እናመሰግናለን አምላካችን። ጨምሩለት። አሁንም ብዙ ምስጋና ለኢየሱስ ይገባዋል። ተባረክ ጌታ ኢየሱስ ይባረክ። እግዚአብሔር ይመስገን። እንግዲህ የጉባኤው መጀመሪያ ነው። መጀመሪያ ሰባኪ ሆኛለሁ። መጀመሪያ ሰባኪ መሆን ትንሽ ይከብዳል። ቢሆንም መጀመሪያም ሆነ መጨረሻ መሀልም ሆነ ኢየሱስ ነው የሚቆመው። እዚህ እሱ ነው የሚናገረው። ጌታ ኢየሱስ ይባረክ። እግዚአብሔር ይመስገን። እግዚአብሔር ይናገረናል። እግዚአብሔርን ቃል እኛም ተማሪዎች ነን። እዚህ ጋር የሚናገረው ሰባኪም ተማሪ ነው። ምክንያቱም ተናጋሪው ዋናው ኢየሱስ ክርስቶስ ነው እና በዚህ ኮንፈረንስ ኢየሱስ ይባርከናል። እግዚአብሔር ይመስገን። ከሱ የምንጠብቀው ነገር አለ። አሁን ከማንም አንጠብቅም። ከሰው የምንጠብቀው ነገር የለም። ከኢየሱስ ግን እንጠብቃለን። ዛሬ ጌታ ኢየሱስ ይመስገን። እግዚአብሔር መልካም አምላክ ነው። እዚህ አንድ የእግዚአብሔርን ቃል አነብና እዛ ጸልየን እንቀመጣለን። ጌታ ኢየሱስ ይባረክ። ባለኝ ሰዓት ያለኝን መልእክት አስተላልፋለሁ። ኢየሱስ ይመስገን። አሞጽ ላይ አነባለሁ ምዕራፍ 4 ቁጥር 12 ላይ ምዕራፍ 4 ቁጥር 12 እስራኤል ሆይ እንደዚህ አደርግብሃለሁ፣ እስራኤል ሆይ እንደዚህ ስለማደርግብህ አምላክህን ለመገናኘት ተዘጋጅ ይላል። ጌታ ኢየሱስ ይመስገን። እና ዛሬም ትልቁ የመጣንበት ዋና ዓላማ አምላካችንን ፈልገን ነው። እሱን ለመገናኘት እግዚአብሔር ይረዳናል። እሱ የምንገናኝበት መንገድ እግዚአብሔር ይመስገን እና እስቲ እግዚአብሔር እንዲያስተምረን እንጸልያለን። ጌታ ኢየሱስ እናመሰግንሃለን። ቃልህ እውነት ነው። በቃልህ ትለውጠናለህ። ቃልህ ይምጣ ጌታ ኢየሱስ። መሰዊያውንም ተረከብ ጌታ ኢየሱስ። ቃልህንም እንዳንሰማ የሚዋጋን የመናፍስት አሰራር ሁሉ በጌታ በኢየሱስ ስም የታሰረ ይሁን። የሰው ሐሳብ በእግዚአብሔር ዕውቀት ላይ የሚነሳ ነገር ሁሉ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ የመሰዊያንም ተረከብ ኢየሱስ። አንተ ተናገረን ጌታ ኢየሱስ። አስተምረን ጌታ ኢየሱስ። በፊትህ ቀርበናል። ተማሪዎች ነን ጌታ ኢየሱስ። አንተ ትናገረናለህ ኢየሱስ። ተባረክ። እናከብርሃለን። ኢየሱስ ይባርካችሁ። አረፍ በሉ። ጌታ ኢየሱስ ይባረክ። እንግዲህ አምላካችንን ለመገናኘት መዘጋጀት ያስፈልጋል። እሱ አለ በቦታው ላይ። እግዚአብሔር በሚገኝበት ጊዜ ፈልጉት ይላል። ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በሌላኛም ሐሳቡን ይተው ይላል እና አለ በመካከላችን። እሱ አለ የምትሉ ስንቶቻችሁ ናችሁ? ኢየሱስ አለ እዚህ ቦታ ላይ አይታይም፣ ግን አለ በመንፈስ። ጌታ ኢየሱስ ይመስገን እና ይጎበኘናል። እያንዳንዳችንን ይጎበኘናል። ምን እንደሚያስፈልገን እሱ ያውቃል። ለእያንዳንዳችን የልባችን መሻት እሱ ያውቃል። ግን እኛ እሱ ጋር የምንገናኝበት መንገድ ደግሞ ማወቅ ያስፈልጋል። ጌታ ኢየሱስ ይባረክ። እግዚአብሔር ይመስገን እና እዚህ እስራኤሎች በዚህ ዘመን ብዙ ነገር ውስጥ ነበሩና እግዚአብሔር በነቢያቶች በኩል ነቢያቶችን እየላከ ይናገራቸው ነበር። የተለያዩ ነቢያቶች እግዚአብሔር ልኳል። በወቅቱ አልሰሙም። ባለመስማታቸው ምክንያት ለ70 ዓመት አሳልፎ ሰጣቸው። ለአሕዛብ አለቃ ማለት ነው። 70 ዓመት ሙሉ እግዚአብሔር ይመስገን በብዙ ነገር ውስጥ በብዙ ፈተና ውስጥ ነው ያለፉት ባለመስማታቸው ምክንያት ማለት ነው። ዛሬ እስቲ ኢየሱስ ሰማሃለሁ የምትሉ ስንቶቻችሁ ናችሁ?
ዛሬም ሰማሃለሁ። ሃሌሉያ። በእውነት ልንሰማው ይገባል። ብዙ ጊዜ ሰምተነው ሊሆን ይችላል። ዛሬም ግን እንደገና እንሰማዋለን። አምላካችን እስቲ ሰማሃለሁ የሚል ድምፅ ከናንተ ይውጣ። እዚህ ያለን ሁላችንም ሰማሃለሁ አምላኬ። እግዚአብሔር ይመስገን። እና አልሰሙም። ነቢዩን ላከ አምላካችሁን ለመገናኘት። አሁንም ጊዜ አለ፣ አሁንም ሰዓት አለ። አሁንም ከሱ ጋር መታረቅ ትችላላችሁ። እግዚአብሔር ይመስገን። አሁንም እጁን ዘርግቶ ይለምናችኋል። ስለዚህ እግዚአብሔርን ለመገናኘት መዘጋጀት ግድ ያስፈልጋል። መተናል። ኮንፈረንስ ነው። የኛም ህይወት ተለውጦ እግዚአብሔር ይመስገን ከዚህ ኮንፈረንስ እንለያያለን ማለት ነው። አሁን ብዙ ጊዜ ኮንፈረንሶች ላይ እንሰማለን፣ እናደንቃለን፣ ተባርከን እንሄዳለን። ከተወሰነ ጊዜ በኋላ ደግሞ ወደዛ ወደ ነበርንበት እንደገና እንመለሳለን። እንዲህ እንዳይሆን በህይወታችን እግዚአብሔር ለውጥ እንዲያረግ፣ ሃሌሉያ፣ የለውጥ ኮንፈረንስ እንዲሆን እግዚአብሔር በህይወታችሁ እንዲከብር ስንቶቻችሁ ትፈልጋላችሁ? እግዚአብሔር ይመስገን። እንዲሁ አድንቀን እንዲሁ ተጫዋጩኸን ብቻ የምንለያይበት ሳይሆን እግዚአብሔር በህይወታችን የሚከብርበት፣ ሃሌሉያ፣ ሰማይ እስክንደርስ ድረስ በህይወታችን ተአምራት ሰርቶ ህይወታችን ውስጥ ነግሶ ኢየሱስ ክርስቶስ የማይፈለገውን ነገር ከውስጣችን አውጥቶ ኢየሱስ በውስጣችን እንዲነግስ ያስፈልጋል። ስለዚህ አምላካችሁን ለመገናኘት ስንቶቻችሁ ዛሬ ይህንን እውነተኛ አምላክ ትፈልጉታላችሁ? ዛሬ እስቲ ኢየሱስ ይፈልጋል የምትሉ ይፈልጋል። እኔ እፈልገዋለሁ። ውድ የሆነውን አምላክ እፈልገዋለሁ። በቀራንዮው መስቀል ላይ ደሙን ያፈሰሰልኝ ኢየሱስን እፈልገዋለሁ፣ እወደዋለሁ አምላኬን። ሃሌሉያ። ስንቶቻችሁ ዛሬ ትፈልጉታላችሁ? አለ በዚህ ጉባኤ በመካከላችን አለ። አሁን በዚህ ሰዓት ጌታ ኢየሱስ ይመስገን። እኛ አሁን ብዙ ጊዜ ከሰው ቁጥር ጋር ነው የምንሄደው። አይደለም፣ ሁለትም ከሁለት ጀምረ መጨረሻውን ትንሹ ቁጥር ሁለት ነው። በሁለት ጀምረ ሁለትም ሶስትም በስሜ በምትሰበሰቡበት እኔ በመካከላችሁ እገኛለሁ አለ። አሁን በመካከላችን እግዚአብሔር እኛ ምን ሰብካለን? አምነን ደግሞ ሰው በዛ አልበዛ እኛ ጉዳያችን አይደለም እሱ። እኛ ዋናው የመጀመሪያው ኢየሱስ መገኘቱ ነው የምንፈልግ። ስለዚህ አሁን ከሁለት በላይ ስለሆነን አለ ኢየሱስ በመካከላችን። እስቲ ምስጋና ለዚህ አምላክ፣ እስቲ ክብር ይዛችሁ የመጣችሁ ለዚህ አምላክ ሃሌሉያ። ተባረክ ጌታ ኢየሱስ አለ በመካከላችን ዛሬ። እግዚአብሔር ይመስገን አለ። የሚጎበኘው ሰው አለ። ተዘጋጀ። እግዚአብሔር ያዘጋጀው ዝግጅት አለ። ሃሌሉያ። አሁን ይህን ኮንፈረንስ ለማዘጋጀት ብዙ መስዋዕትነት ከፍላችኋል። ኢየሱስም ከሰማይ አይቷል። ግን ዋናው ነገር የእሱ መገኘት ነው። እዚህ ጉባኤ ላይ ይገኝ ኢየሱስ። ዋናው እሱ ነው። በቃ እሱ ከሌለ ሰባኪ ቆመ፣ ዘማሪ ቆመ፣ ማን ሰበከ፣ ምን ሆነ ነው። ዋናው የኢየሱስ ክርስቶስ መገኘት ነው። እሱ ሲገኝ ሁሉ ነገር ሙሉ ይሆናል። እሱ ሲገኝ ሁሉ ነገር ይስተካከላል። እስቲ አሁንም ክብር ለኢየሱስ። እስቲ እፈልግሃለሁ፣ አሁንም እፈልግሃለሁ በሉት። ሃሌሉያ። ይፈልጋል ኢየሱስ ክርስቶስ። እና አንዳንድ ጥቅሶች እያነበብኩ እንሄዳለን። እግዚአብሔር ይመስገን። እዚህ ዘጸአት ላይም አነባለሁ። ስለዚህ ዝግጅት ይፈልጋል። እግዚአብሔር ወደዚህ ጉባኤ በክብር ይመጣል። አሜን። መንፈሱን ይዞ ጸጋውን ይዞ ቃሉን ይዞ የፈውስ እጆቹን ይዞ ወደዚህ ጉባኤ ይመጣል። እግዚአብሔር ይመስገን። ግን ዝግጅት ያስፈልጋል። በዝግጅት ነው፣ አለበለዚያ ያልፈናል። እንዲሁ ኮንፈረንሱን ብቻ ተካፍለን እንሄዳለን። ኢየሱስ ይገኛል እዚህ ጉባኤና ዝግጅት በጣም ነው የሚያስፈልገው። ዘጸአት ምዕራፍ 19 ቁጥር 9 ምን ይላል? እግዚአብሔርም ሙሴን ከአንተ ጋር ስነጋገር ሕዝቡ እንዲሰሙ ደግሞም ለዘላለም እንዲያምኑብህ እነሆ በከባድ ደመና እመጣልሃለሁ አለዋል። ወደዚህ ጉባኤ ኢየሱስ ይመጣል፣ በክብር ይመጣል። እስትና የምትሉ ሃሌሉያ። ሙሴም አለ የሕዝቡን ቃል ለእግዚአብሔር ነገረ። እግዚአብሔር ሙሴን አለው ወደ ሕዝቡ ሂድ አለው። ዛሬና ነገ ቀድሳቸው፣ ልብሳቸውንም ይጠቡ። በሦስተኛውም ቀን ሕዝቡ ሁሉ ሲያዩ እግዚአብሔር በሲና ተራራ ላይ ይወርዳልና ለሦስተኛው ቀን ይዘጋጁ። ወሰንም ለሕዝቡ በዙሪያው አድርግላቸው። ወደ ተራራው እንዳትወጡ ጫፉንም እንዳትነኩ ተጠንቀቁ። ተራራውን የነካ ፈጽሞ ይሞታል። የማይነካም እጅ አይንካ፣ ነገር ግን የሚነካ ሁሉ ይወገራል። ቁጥር 14 ላይ ወደ ሕዝቡ ሙሴም ከተራራ ወደ ሕዝቡ ወረደ፣ ሕዝቡንም ቀደሰ።
ልብሳቸውንም አጠቡ። ሕዝቡንም ለሶስተኛው ቀን ተዘጋጁ፣ ወደ ሴቶቻችሁ አትቅረቡ አለ። እግዚአብሔር ይመስገን። እዚህ ላይ አሁን እኔ እመጣለሁ አለ። በክብር እመጣለሁ አለ። ዛሬም እዚህ ኮንፈረንስ ላይ ኢየሱስ አለ በመካከላችን። ግን ከሕዝቡ ደግሞ የሚፈለግ ነገር አለ። የኛ ድርሻ አለ፣ የእግዚአብሔር ድርሻ አለ። የኛን ድርሻ አይነካውም እሱ። ከኛ የሚጠበቅ ነገር አለ፣ ከሱ የሚጠበቅ ነገር አለ። እግዚአብሔር ይመስገን። እና እኔ እመጣለሁ፣ ሕዝቡ ግን ይቀደስ፣ ይዘጋጅ፣ ይታጠብ፣ ይንጻ። ሃሌሉያ። ዛሬም እንዲያነጻን እዚህ ያለን ሁላችንም ከኃጢአት ጠራው የሚል ማን ነው ይላል መጽሐፍ ቅዱስ ላይ። እኔ ምንም በደል የለም፣ እኔ ምንም የሰራሁት የለም ምንል ካለን ተሳስተናል። እግዚአብሔር አይገናኘንም። እግዚአብሔር እንዲገናኘን እግዚአብሔር ይመስገን። በክብር ወደኛ እንዲመጣ፣ ወደ ጉባኤው እንዲመጣ፣ እግዚአብሔር ክብር እንዲገለጥ። ሃሌሉያ። ይታጠቡ፣ ይንጹ፣ እኔ እመጣለሁ አለ። በዛ ዘመን ያው በክብር በኃይል ነበር። ዛሬ ግን በመንፈሱ ይመጣል ጌታ ኢየሱስ ክርስቶስ። ስለዚህ ዛሬ ማን ነው ራሱን የሚቀድስ? ዛሬ ማን ነው መንጻት የሚፈልግ? ሃሌሉያ። ዛሬ እግዚአብሔር በውስጣችን በእውነት የሚነቅለው ነገር ካለ ይንቀለው በዚህ ደቂቃ። የማይፈለግ ነገር ለሰው የማይታይ ለሱ ግን ይታየዋል። ሁሉ ነገር በሱ ዘንድ ጨለማ የለም፣ ብርሃን ነው። ሃሌሉያ። እኛን ሲያየን እኛን ሲመለከተን በሰው እይታ አይደለም። ሰው በሰው እይታ ሲታይ ይሄ ጻድቅ ነው፣ ይሄ እንዲህ ነው ይባላል። በሱ እይታስ እሱ ሲያየን ምን አይነት ሰው ነን? ውስጣችን ምንድን ነው ያለው? ክፋት ነው ያለው? ተንኮል ነው ያለው? ውስጣችን ግብዝነት ነው ያለው? ትዕቢት ነው ያለው? ወይስ ኢየሱስ በሙላት ነግሷል ውስጣችን? ስለዚህ የመጀመሪያው የኮንፈረንሱ መጀመሪያው ሰዓት ላይ ነው ያለነውና ኢየሱስ ወደዚህ ጉባኤ በክብር ክብሩን ይገልጣል። እግዚአብሔር ይመስገን። ዛሬ ግን ማን ነው የሚዘጋጅ? ዝግጅት ያስፈልጋል። ንጉሥ ነው የሚመጣው። ያውም ትልቅ ንጉሥ፣ የነገሥታት ንጉሥ እሱ ነው የሚመጣው። ዝግጅት ግን ያስፈልጋል። እግዚአብሔር ይመስገን። እሱ ነው የሚሰራው ሁሉን ነገር እና እስራኤሎች በዛ ሰዓት ሕዝቡ እንዲቀደስ አለ። ያው በሚሊዮን የሚቆጠር ሕዝብ ነው በዛ ሰዓት የነበረው። ለሙሴ አይታየውም ሕዝቡ ጋር ያለው ነገር። እግዚአብሔር ግን ያያል ሕዝቡ ጋር ያለውን ነገር። ዛሬም እግዚአብሔር ያያል፣ እያንዳንዳችሁን ያያል። እግዚአብሔር ካህኑ ጋር ያለውን ያያል፣ ዘማሪው ጋር ያለውን ያያል፣ ሕዝቡ ጋር ያለውን ነገር፣ ውስጣችን ያለውን ነገር እግዚአብሔር ያያል። ለሱ የሚሰወር ነገር የለም። ምንድነው ያለው ዛሬ ውስጣችን? ኢየሱስ በሙላት ነግሶ ነው ያለው ውስጣችን። በማ ፍቅር ነው የተያዝነው? በኢየሱስ ፍቅር ነው የተያዝነው ወይስ በዓለም ፍቅር ነው የተያዝነው ወይስ በገንዘብ ፍቅር ነው የተያዝነው? ምንድነው ውስጣችን ያለው ዛሬ? የኢየሱስ ፍቅር እየተቀጣጠለ ነው ውስጣችን ወይስ ሌላ ፍቅር ነው ውስጣችን ያለው? ኢየሱስ ያል። ሃሌሉያ። ስለዚህ ውስጣችን ዛሬ ኢየሱስ እንዲነግስ፣ ውስጣችን ዛሬ እንዲከብር፣ ሃሌሉያ። እግዚአብሔር በሰማይ እንዲከፈት፣ የእግዚአብሔር ክብር እንዲገለጥ ዝግጅት በንስሐ ወደ እግዚአብሔር መቅረብ ያስፈልጋል። አምላክህን ለመገናኘት ተዘጋጅ ይላል። ክብር ለኢየሱስ ይሁን። ዝግጅት በጣም ያስፈልጋል። እዚህ ሉቃስ ምዕራፍ 3 ላይ እግዚአብሔርን ቃል አነባለሁ። ኢየሱስ ይባረክ እና ዛሬም በሕይወታችን እግዚአብሔር የሚጠላው ነገር ከውስጣችን ወጥቶ ኢየሱስ ብቻ እንዲነግስ የድል ኮንፈረንስ እንዲሆን ሉቃስ ምዕራፍ 3 ቁጥር 3 ምን ይላል? በነቢዩ በኢሳይያስ ቃል መጽሐፍ የጌታን መንገድ ምን አድርጉ? አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ አዝቅቱ ሁሉ ምን ይሁን? ይሙላ። ተራራውና ኮረብታው ሁሉ ዝቅ ይበል። ጠማማውም የቀና መንገድ ይሁን፣ ሻካራውም መንገድ ትክክል ይሁን። ሥጋ የለበሰው ሁሉ የእግዚአብሔርን ማዳን እስቲ የእግዚአብሔርን ማዳን ማየት የምትፈልጉ ግን ምን መሆን አለበት? ከፍ ያለው ውስጣችን ትዕቢት ነገር ካለ እግዚአብሔር ይመስገን። በእውነት በሕይወታችን የተሰወረ ትዕቢት ካለ ዛሬ ከኔ ወንድሜ ይበልጣል የሚል ልብ አለን ውስጣችን። ከኔ እሱ ይበልጣል፣ እሷ ትበልጣለች ስትባባሉ ከኔ አንተ ትበልጣለህ፣ ከኔ አንተ ትሻላለህ የሚል ነገር አለ ወይስ እኔ ነኝ የምበልጠው? እኔ ነኝ ታላቅ ነው የምንለው ወይስ እሱ ይበልጣል? አለ ውስጣችን። እሱ ውስጣችን
እዚህ ጉባኤ ላይ እንዲከብር ማንም እንዳይታይ እሱ ይታይ። መዘምራን ምን ትላላችሁ? ካህናት እኔ ዝቅ ልበል፣ እኔ አልታይ። ጌታ ኢየሱስ በዚህ ጉባኤ ያንተ ክብር ይምጣ። ሃሌሉያ። እኔ ዝቅ ልበል አምላኬ። ሃሌሉያ ሃሌሉያ ሃሌሉያ። ዘማሪዎች ኢየሱስ ይታይ፣ ካህናቶች ኢየሱስ ይታይ፣ እዚህ ያለን ሁላችንም ኢየሱስ ይታይ። ክብር ይምጣ፣ ኢየሱስ ይታይ። ክብሩን ሁሉ እሱ ይውሰድ፣ ይውሰድ። ኢየሱስ ክብሩን ይውሰድ፣ እሱ ይውሰድ። እኛ ዝቅ እንበል። ሃሌሉያ ሃላባሻጋት። ክብሩን ለሱ ነው፣ ለሱ ነው የምንሰጠው ክብሩን። ክብር ሰጡ። እነ ጴጥሮስ ክብር ሰጡ። እኛ ፈወስን አላሉም። ኢየሱስ ነው በመስቀል ላይ የሰቀለው፣ ኢየሱስ ነው ይህንን ነገር ያደረገው አሉ እነ ጴጥሮስ እነ ጳውሎስ። ዛሬስ እዚህ ጉባኤ ክብሩን እሱ ይውሰድ፣ ክብሩን እሱ ይውሰድ፣ ኢየሱስ ይውሰድ። የእሱ ክብር ይገለጥ በዚህ ጉባኤ ዛሬ። መንፈሱ ይምጣ። እኛ ዝቅ እንበል፣ እኛ ዝቅ እንበል፣ እኛ ዝቅ እንበል። ወደዚህ ወደ ትሑት መንፈሱ ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ ይላል። ሃሌሉያ ሃሌሉያ አራባሻቀተለቦራ ሃሌሉያ ሃሌሉያ። ኢየሱስ ይምጣ፣ ኢየሱስ ይምጣ። እሱ ሲመጣ ወዲያው ነገሮች ሁሉ ይከናወናሉ። እሱ ሲመጣ ሁሉ ነገር ቀላል ይሆናል። የከበደን ነገር ሁሉ ይንከባለላል። ኢየሱስ ይምጣ ወደዚህ ጉባኤ። የእሱ ክብር ይምጣ ወደዚህ ጉባኤ። ይምጣ፣ ይምጣ ኢየሱስ ዛሬ ይምጣ፣ ይምጣልህ፣ ይምጣልሽ ኢየሱስ ዛሬ በካህናትም ኢየሱስ ይምጣ። የእግዚአብሔር ክብር ይገለጥ። በዚህ ልዑል ሰበካ ላይ የእግዚአብሔር ክብር ይገለጥ። በዚህ አጥቢያ ላይ የእግዚአብሔር ክብር ይገለጥ። እሱ ይታይ፣ እሱ ይታይ። እሱ የሚጠላውን ነገር እናስወግድ። እሱ የሚጸየፈውን ነገር ዛሬ እናስወግድ። አራባሻ ከተለበ ኢየሱስ አንተ ታይ፣ አንተ ታይ፣ አንተ ታይ፣ አንተ ታይ፣ አንተ ታይ፣ አንተ ታይ። ያንተ ስም ይጠራ፣ የእኛ ስም አይጠራ። ያንተ ስም ይጠራ፣ ያንተ ስም ከፍ ይበል ጌታ ኢየሱስ። አራባሻ ከተለበ ተባረክ፣ ተባረክ፣ ተባረክ። ሃሌሉያ። ዛሬ ውስጣችን ያለ ጣዖት የሆነ ነገር ካለ ይውጣ፣ ከውስጣችን ይውጣ፣ ይውጣ ከውስጣችን። እግዚአብሔር ይንገስ በሙላት በውስጣችን። እሱ ይንገስ በውስጥ፣ እሱ ይንገስ በውስጥሽ፣ እሱ ይንገስ። ኢየሱስ በሙላት በውስጣችን ይንገስ። ጣዖት የሆነ ነገር፣ እርም የሆነ ነገር፣ እግዚአብሔር የሚጸየፈው ነገር ሁሉ ይወገድ። ዛሬ የእግዚአብሔር ክብር እንዲገለጥ፣ ሕዝቡን እንዲቀደስ እግዚአብሔር ይፈልጋል። ተባረክ ጌታ ኢየሱስ፣ ተባረክ ጌታ ኢየሱስ። እግዚአብሔር ይመስገን። እግዚአብሔርን ቃል አነባለሁ። ጌታ ኢየሱስ ይባረክ። መጨረሻ እግዚአብሔር ሰው ይጸልያሉ። ኢየሱስ በደሙ ያጥበናል። የሚታጠብ ነገር ካለ ይታጠባል ዛሬ። የሚነጻ ነገር ካለ ይነጻል ዛሬ። ክብሩን እንዲመጣ ጌታ ኢየሱስ ይመስገን። እዚህ ዘፍጥረት ላይ አነባለሁ። ጌታ ኢየሱስ ይባረክ። ኢየሱስ መገኘት ዋናው የሱ መገኘት ነው እዚህ ቦታ ላይ። አሜን አትሉ? የሱ መገኘት ዋናው። እሱ ከተገኘ ቀላል ነው። ቄስ ጌቱ ሁሉ ነገር ይከናወናል፣ ሁሉ ነገር ይሳካል። ለቤተ ክርስቲያን የገባው ቃል ኪዳን በሙሉ ይፈጸማል። እግዚአብሔር ይመስገን። ምንም የሚያስፈራ ነገር የለም። ዋናው ግን እሱ ከኛ ጋር ይሁን። ዘፍጥረት ምዕራፍ 35 ቁጥር 1 እግዚአብሔርም ያዕቆብን አለው ተነስተ ወደ ቤቴል ውጣ፣ በዚያም ኑር። ከወንድምህ ከኤሳው ፊት በሸሸ ጊዜ ለተገለጠልን ለእግዚአብሔር መሠዊያን አድርግ። ያዕቆብም ለቤተሰቡና ከእርሱ ጋር ላሉት ሁሉ እንዲህ አለ፣ እንግዶችን አማልክት ከመካከላችሁ አስወግዱ፣ ንጹዋንም ሁኑ፣ ልብሳችሁንም ለውጡ። ተነስተንም ወደ ቤቴል እንውጣ። በዚያም በመከራዬ ጊዜ ለሰማኝ በሄድኩበትም መንገድ ከኔ ጋር ለነበረው ለእግዚአብሔር መሠዊያን አደርጋለሁ።
በእጃቸው ያሉትን እንግዶችን አማልክት ሁሉ በጆሮአቸው ያሉትን ጉትቾች ለያዕቆብ ሰጡት። ያዕቆብም በሴቄም አጠገብ ካለችው የአድባር ዛፍ በታች ቀበራቸው። ተነስተውም ሄዱ። የእግዚአብሔርን ፍርሃት በዙሪያቸው ባሉ ከተሞች ሁሉ ወደቀ። ያዕቆብንም ልጆች ለማሳደድ አልተከተሏቸው። ክብር ለኢየሱስ ይሁን እና እግዚአብሔር ከያዕቆብ ጋር ቤተሰቡ ነበርና እንግዳ የሆነውን ነገር ሁሉ አስወግደዋል። እግዚአብሔር የሚጠላውን ነገር፣ ጣዖት የሆነውን ነገር፣ የተደበቀ ነገር፣ የተሰወረ ነገር፣ እግዚአብሔር የሚጸየፈውን ነገር ሁሉ ይህን አስወግዱ። ከዚያ በኋላ ነው ምን ሰዋው። ሃሌሉያ! ከዛ በኋላ ነው የእግዚአብሔር ግርማው ሞገሱ የሚመጣው። አስወግዱ። ያዕቆብ ከሱ ጋር ያሉት በሙሉ ቀበሩት። እግዚአብሔር የሚጸየፈውን ነገር አስወገዱት። ከዛ ወዲያው የእግዚአብሔር ክብር መጣ። እግዚአብሔር ይመስገን። ከዚያ በኋላ ድል መጣ። ከዛ እግዚአብሔር ሞገስ ሰጠው። በዚህ ጉባኤም የእግዚአብሔር ክብር ይመጣል። ግን እግዚአብሔር የሚጸየፈውን ነገር መጀመሪያ ማስወገድ ያስፈልጋል። የተለማመድናቸው ኃጢአቶች ካሉ፣ ያልተውናቸው ነገሮች ካሉ፣ ያልተገረዘ ነገር ካለ ኢየሱስ ይግረዝ። ይኖራል። እግዚአብሔር ይባረክ። ከዛ በኋላ ስንመለከት ያዕቆብ ጉዞውን ቀጠለ። ከሱ ጋር ደግሞ የነበረች በጣም ደግሞ የሚገርመው እሱ የሚወዳት ራሔል ደግሞ የምትባላለች፣ ግን ጣዖት ይዛ ነው የምትንቀሳቀሰው። እግዚአብሔር የሚጠላውን ነገር አማልክት ይዛ ነው የምትንቀሳቀሰው። ያዕቆብ አላየም፣ እግዚአብሔር ግን ያይ ነበር። በጣም ነው የሚያስገርም። እና መንገድ ላይ ሞተች። ያቺ የተናቀችው ሊያ ግን ጥሩ ልብ ነበራት። ጣዖት የለም እሷ አካባቢ ላይ፣ እግዚአብሔር የሚጠላው ነገር የለም። አብራው ተጓዘች። እቺ ግን መንገድ ላይ ቀረች። ዛሬ እኛም ከጉዞ ወደ ኋላ የሚያስቀረን ነገር እግዚአብሔር ይባረክ። ሕይወታችንን የሚያደበዝዝ አገልግሎታችንን የሚያደበዝዝ ነገር ካለ ዛሬ እንዲወገድ ያስፈልጋል። አሁን በኢየሱስ ስም ብቻ አይደለም የሚወገደው፣ በመተው ነው። በኢየሱስ ስም ብለን የሚወገዱ አሉ። እንደገና ደግሞ እኛ ደግሞ ማስተካከል የሚገባን ነገር አለ። ጌታ ኢየሱስ ይመስገን። ለምን? እግዚአብሔር ክብሩን ካልገለጠ ምንም ዋጋ የለውም። እግዚአብሔር ከኛ ጋር ካልሆነ ምንም። የዚህ ጉባኤ ውበት የኢየሱስ መኖር ነው አይደለም እንጂ አሁን የኛ ይሄን ልብስ መልበስ አይደለም፣ ጥሩ ጫማ ማድረግ አይደለም፣ ይሄ ሙዚቃ መሳሪያው ምኑ ሁሉ ነገር አይደለም። ዋናው ለዚህ ጉባኤ ዋናው የኢየሱስ ክርስቶስ እዚህ ጉባኤ መኖር ነው። ዋናው ውበታችን ኢየሱስ ነው። የሱ መገኘት። እሱ ከሌለ ዘማሪም ቢዘምር ዋጋ የለውም፣ ሰባኪም ቢሰብክ ምንም ዋጋ የለውም። ግን ዋናው የሱ መገኘት። ስለዚህ ለዚህ ጉባኤ ለበረከት ያርገን ጌታ ኢየሱስ። በአንድ አካን ኃጢአት ምክንያት የእስራኤል ጦርነት ሁሉ ተያዘ። በአንድ ሰው፣ ብዙ እኮ አይደለም፣ አንድ አካን የሚባል ኢያሱ ምዕራፍ 7 ላይ ታውቁታላችሁ ታሪኩ፣ ጊዜ ስለሌለን በአንድ ሰው ምክንያት ከዛ ሊዋጉ ሲሄዱ አይተካለም። ምን ነው አለ፣ ወደቀ። ኢያሱም ሽማግሌዎቹም አብረው ለምንድን ነው እስራኤል እንደዚህ ሊወድቅ የቻለው? ለምን ሊሸነፍ ቻለ? እስራኤል ለምን እያሸነፈ ነው የሆነው አለ። እስራኤል በድሏል አለ እግዚአብሔር። ሕዝቡን ቀድስ፣ ከዛ በኋላ ታያለህ እኔ እንዴት አድርጌ እንደምሰራው አለ። ዛሬ በአንድ ሰው ምክንያት ጉባኤያችን እግዚአብሔር እንዳይገኝ መሆን የለበትም። በእኔ ምክንያት፣ በእያንዳንዳችን ምክንያት እግዚአብሔር ይመስገን። ከዛ እርም አስወገዱ፣ ሕዝቡን ቀደሱ፣ ለዩ። ያ እርም ሰውየውን አጠፋው። ዛሬም በእኔ ምክንያት እግዚአብሔር ጉባኤ እንዳይታሰር፣ በእኔ ምክንያት የእግዚአብሔር ክብር እንዳይገለጥ፣ እኔ እንዳልሆን ዛሬ እንድንቀደስ ኢየሱስ በደሙ እንዲያጥበን። አሜን። ክፋት ካለ ተንኮል ካለ በተለይ ይሄ መጨረሻው ዘመን ነው ያለነው እና የብዙ ሰዎች ፍቅር ትቀዘቅዛለች ይላል። ይሄ ራሱ ኃጢአት ነው አይደለም? ወንድምህን እህትህን ትወዳለህ? ከልብ ትወዳለህ ወይስ የወንድምህን የእህትህን ውድቀት ነው የምትጠብቀው? አለ የወንድምህ ከፍታ ላይ መውጣት ደስ ያሰኛል፣ ደስ ያሰኘኛል።
ወይስ ቅር ይለናል? ራሳችንን መርምር። እንፈትሽ። ዛሬ ከልብ እንወደዋለን? ወንድማችን እህታችን እንዋደዳለን? ከልብ አለ? ይሄ ፍቅር አለ? መጨረሻው ውድቀት አንዱ ይሄ ነው፣ የፍቅር መቀዝቀዝ ነው። ያ ዓለም ላይ አለ ይሄ መለያየት፣ አድመኝነት፣ ዘረኝነቱ። እኔ እንዲህ ነኝ አለ የፉከራ። ይሄ ካለ ንስሐ መግባት አለብን። እግዚአብሔር ክብሩን እንዴት አድርጎ ነው የሚገልጠው? ስለዚህ የእግዚአብሔር ክብር እንዲገለጥ ሃሌሉያ። ሳጠገባችሁ ያለውን በክርስቶስ ኢየሱስ ፍቅር ወድሃለሁ። በክርስቶስ ኢየሱስ በደሙ ነው የተገኘው ወንድሜ። ያገናኘን እሱ ነው፣ ያስተዋወቀን እሱ ነው። አሁን ከቄስ ደረሰ ጋር አንተዋወቅም፣ በክርስቶስ ነው የተዋወቅነው። እዚህ ቸርች ነው የተገናኘን። እግዚአብሔር ይመስገን። በጣም ወዳችኋለሁ። ሁላችንም እዚህ ያለን ጌቱማ አቀኝም አይደል? ሁላችንም እዚህ ያለን ኢየሱስ ነው ያገናኝ አይደለም? ፍሬዘር ኢየሱስ ነው። ዛሬ በቤተ ክርስቲያን አድመኝነት ካለ፣ ዘረኝነት ካለ፣ እኔ ገሌ ነኝ የምትል ካለ እስቲ በኢየሱስም በለዋ። ማስወገድ አለብን። ዓለም በሙሉ ተገልብጦ ወደዚህ ቤተ ክርስቲያን ይመጣል። ስንቶቻችሁ ታምናላችሁ? ለዚህ ነው ግን ጌቱ እዚህ ወደ ዓለም ሁሉ ልክ ነው። ዓለም በሙሉ ይመጣል። ሁሉ የኛ ነው፣ ምንም ጥርጥር የለው። እንወርሳለን። ፉከራ አይደለም፣ ቃል ኪዳን ነው። እኛ በፉከራ አይደለም የምንንቀሳቀሰው፣ በቃል ኪዳን ነው። ቃል ኪዳኑን ይዘን እንወርሳለን። አዲስ አበባን በሙሉ ትወርሳላችሁ። ኢትዮጵያን በሙሉ እንወርሳለን። በሙሉ ይሄ ቃል ኪዳን ነው። ግን ዝግጅት አለ አለ ቸርች ውስጥ አንድ ልብ አለ አለ እህቶች ወንድሞች አለ በአገልጋዮች መካከል አንድ ልብ አለ አለ። ይሄ ካለ ልክ ነው። ግን እርስ በርስ ምንባላ እርስ በርስ ምንጠላላ ከሆነን ዘረኝነት ካለ የት ነው አንተ? ምንድነው አንተ? ዘር ምንድነው? ኖ ዘርማ ተቀበረኩ። ዳግም የተወለዳችሁት ከማይጠፋ ዘር ነው ይላል። ሁለት አይነት ዘር ነው፣ የሚጠፋ ዘር፣ የማይጠፋ ዘር። እስቲ ከማይጠፋ ዘር የተወለዳችሁ እስቲ ምስጋና አላችሁ። ከማይጠፋ ዘር የተወለዳችሁ ጌታ ኢየሱስ ይባረክ። ተባረክ ጌታ ኢየሱስ። ክብር ለኢየሱስ ይሁን። ስለ እግዚአብሔር የሚጠላውን ነገር በእውነት ዛሬ እዚህ ልክ ያዕቆብ እንደቀበረ ሁሉ አሁንም በዚህ ደቂቃ እግዚአብሔር ይመስገን እንጸልያለን። እግዚአብሔር ይረዳናል። ክብር ለኢየሱስ ይሁን። እግዚአብሔር ክብር ይገለጣል። ስለዚህ ይጠበን። ዛሬ እቺ የመጨረሻዋ የመጀመሪያው ፕሮግራም የመታጠብ ፕሮግራም፣ የመንጻት የመቀደስ ሃሌሉያ። ከዛ በኋላ ይከናወናል። ቄስ ጌቱ እዚህ ጋር የተጻፈው ወደ ዓለም ሁሉ ሂዱ የሚለው ነገር ይከናወናል። ቃል ኪዳኑ ነው። እኔ አስታውሳለሁ እቺ ቤተ ክርስቲያን እኔም 70 መጨረሻ አካባቢ ነው የመጣሁት እና ኃይለኛው በተለይ 80ዎቹ ላይ ኃይለኛ ነገር ነበር የመንፈስ ቅዱስ እንቅስቃሴው። ሰው እንዲሁ ይመጣል፣ ተመስክሮለት አይደለም። እንዲሁ ይኸው አይደለም ይመጣል፣ ይጎርፋል። ሰው ተመስክሮለት አይደለም። ያኔ ደግሞ መስክሩ ተብሎ አይደለም እኮ። አሁን ስልጠና አለ፣ መስክሩ፣ ብዙ ነገሮች አሉ። ያኔ ግን አንድ ሰው በኢየሱስም ተጠመቀ፣ ወዲያው አፉ ይከፈታል ስለ ኢየሱስ ክርስቶስ። ለምን? በኢየሱስ ፍቅር ተይዟላ። ዛሬ አሁን መስክሩ እየተባለ አይደለም። የኢየሱስ ክርስቶስ ውስጥ ፍቅራችሁ ፍቅሩ ካለ ማንም መስክሩ ሳይለን እንመሰክራለን። ማንም ጸልዩ ሳይለን እንጸልያ። አሁን ጸልዩ ተብሎ አሁን መስክሩም ተብሎ በስንት እንትን በልመና ጾም ጸሎት ሲባል አንዳንዱ አይወድም አይፈልግም። ጾም ጸሎት ከሚታወጅ በቃ ምንም አንዱ እንደዛ አሉ። ጾም ጸሎት የሚባል ነገር መስማት አልፈልግም፣ መራራ ነው። አሁን በዚህ ዘመን በልመና ሆነ ሁሉ ነገር። 110 ነው የሚገኝ። ምቾት ነው የሚፈልገው ትውልዱ፣ ተደላደለ ነገር። እንደ አንድ ባለስልጣን መስዋዕትነት ያስፈልጋል። በመስዋዕትነት ነው ወንጌል። ይሄ ተልእኮ የሚፈጸመው በመስዋዕትነት። ይሄ የመንግስት ወንጌል በዓለም ሁሉ ይሰበካል። በመጨረሻው ይመጣል፣ የመጨረሻው ይሆናል። ለዚህ ነገር ስንቶቻችሁ ተዘጋጅታችሁ? ተዘጋጅተናል። ሃሌሉያ። እኛም በየአጥቢያችን ይህንን እያወጅን ነው ያለነው።
የተናገርን ያለ ነው። ከሁለት አንዱ ነው የሚሆነው። የሚወርስ የማይወርስ ትውልድ፣ ሁለት አይነት ትውልድ። እንደ ኢያሱ እንደ ካሌብ እንወርሳለን የሚል ይነሳል። ሌላው ደግሞ ወደ ኋላ ይመለሳል። ልክ በጌዴዮን ዘመን 32,000 ሰራዊት ተነሳ፣ በ300 እግዚአብሔር ድል ሰጠ። ዛሬ የቱ ጋር ነው ያለነው እኔና እናንተ? ጌታ ኢየሱስ ክርስቶስ ይባረክ። ስለዚህ ድል አለ ለቤተ ክርስቲያን፣ ትልቅ ክብር አለ፣ ትልቅ ሞገስ አለ፣ እግዚአብሔር የሚሰራው ነገር አለ። ኢየሱስ ይመስገን። እና አሁንም ጌታ ኢየሱስ በመካከላችን እንዲከብር አንድ ጥቅስ አነብና ከዛ የእግዚአብሔር ሰው ይጸልያሉ። እዚህ መዝሙር ብዙ ጊዜ ይነበባል። እንዲሁ በልማድ አታንብቡት። ከልባችን ልክ ዳዊት ከልቡ እንደ ንስሐ እንደገባ ሁሉ ትልቁ ዳዊት ማለት ነው እንደ ልቤ የተባለለት ሰው የንስሐ ልብ ነበረው። ልቡ አይደነድንም። ሳኦል ልቡ ይደነድናል፣ አይሰማም፣ አይታዘዝም። ሳኦል ግን ዳዊት ግን የንስሐ ልብ አለው። እግዚአብሔር አገነነው። አንድ ቦታ ላይ ወድቆ ነበረ። እግዚአብሔር ግን በንስሐ መለሰው። እግዚአብሔር ይባረክ። ዛሬም አቤቱ እንደ ቸርነት መጠን ማረኝ ይላል መዝሙር 51 ላይ። እንደ ምሕረት ብዛት መተላለፌን ደምስስ፣ ከበደሌ ፈጽሞ እጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁና ኃጢአቴም ሁልጊዜ በፊቴ ነውና፣ አንተም ብቻ በደልኩ፣ በፊት ክፋትን አደረግኩ። በነገር ትጸድቅ ዘንድ በፍርድህ ንጹሕ ትሆን ዘንድ እነሆ በዓመፃ ተፀነስኩ። እናቴ በኃጢአት ወለደችኝ። እነሆ እውነትን ወደድኩ። የማይታይ ስውር ጥበብ አስተዋወከኝ። በሂሶጵ እርጨኝ እነጸማለሁ፣ እጠበኝ፣ ከበረዶም ይልቅ ነጭ ይሆናለሁ። ሐሴትንና ደስታን አሰማኝ፣ የሰበርኋቸውን አጥንቶቼ ደስ ይላቸዋል። ከኃጢአቴ ፊትን መልስ፣ በደሌንም ሁሉ ደምስስልኝ። አቤቱ ንጹሕን ልብ ፍጠርልኝ፣ የቀናውን መንፈስ በውስጤ አድስ። ከፊትህ አትጣለኝ፣ ቅዱስ መንፈስህን ከኔ ላይ አትውሰድብኝ። ኢየሱስ ይመስገን። ስለ ዳዊት ብዙዎቻችን እንናገራለን፣ ግን ምን አይነት ሰው ነው ዳዊት? የንስሐ ልብ አለው። ወዲያው የመውደቅ እኔ ነኝ ኃጢአተኛው የማለት ህይወት አለው። እግዚአብሔር ይመስገን። ዛሬ ማን ነው በዚህ ጉባኤ እኔ ነኝ አንተን የምበድለው፣ እኔ አንተን ብቻ በደልኩ የሚል ሰው ማን ነው እዚህ ጉባኤ ላይ? እግዚአብሔር ይመስገን። ስለዚህ በዚህ ሰዓት ስንቶቻችሁ ኢየሱስ እንዲያጥባችሁ፣ ስንቶቻችን መታጠብ እንፈልጋለን? የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ያደርጋል? ይጠበን። ዛሬ ይጠበን። ታጠቡ ይላል መጽሐፍ ኢሳይያስ ምዕራፍ 1 ላይ ይጠበን። በዚህ ሰዓት የምንታጠብበት ሰዓት ነው። ከዛ በኋላ የእግዚአብሔር ክብር ይገለጣል። ታያላችሁ እንዴት አድርጎ እግዚአብሔር ክብሩን እንዴት እንደሚገልጥ ታያላችሁ። ስለዚህ ይማረን፣ ይባርከን። ምህረት እንፈልጋለን በዚህ ሰዓት። የእግዚአብሔር ሰው ቄስ ደረሰ ወደዚህ ይመጡና ይጸልዩልናል እና እስቲ በዚህ ሰዓት ጌታ ሆይ እኔ ነኝ አንተን ብቻ የበደልኩት፣ ጌታው ምህረት እፈልጋለሁ የምንል ብቻ እግዚአብሔር እችን ደቂቃችን ሰዓት ሰጥቶናልና በእውነት በምህረቱ እግዚአብሔር ይመለከተናል። እያንዳንዳችንን የምህረት እጆቹን ዘርግቷል በዚህ ጉባኤ ላይ። ጌታ ኢየሱስ ይባረክ። እግዚአብሔር በምህረቱ ባለጠጋ ነው። ይምራል፣ ይቅር ይላል። በደልን፣ መተላለፍን፣ ኃጢአትን ሁሉን ነገር ይቅር የሚል አምላክ በመካከላችን አለና የእግዚአብሔር ሰው ይጸልዩልናል። አሜን። ጌታ ኢየሱስ፣ ጌታ ኢየሱስ፣ ጌታ ኢየሱስ፣ ጌታ ኢየሱስ፣ ጌታ ኢየሱስ፣ ጌታ ኢየሱስ፣ ጌታ ኢየሱስ። ምሕረትህ 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 ጌታ ሆይ ጌታ ሆይ ጌታ ሆይ ጌታ ሆይ ምሕረትህ እጅ ይዘርጋልን ጌታ ሆይ። በምሕረት ዓይኖች ተመልከተን፣ ይቅር በለን ጌታ ሆይ፣ ይቅር በለን ጌታ ሆይ። በፊትህ ማን ይቆማል? የኛ አምላክ አንተ ቅዱስ ነህ፣ በቅድስና የከበርክ አምላክ ነህና ጌታ ሆይ እናመሰግንሃለን ስለተናገርከን ጌታ ሆይ፣ ባሪያህንም ስለላክልን
ጌታ ሆይ ለልባችን ስለተናገርክ በጣም እናመሰግንሃለን። ስምህ ይባረክ ጌታ ሆይ። እግዚአብሔር ይመስገን። እስቲ አንድ የእግዚአብሔር ቃል እንያዝና ከእናንተ ጋር ቃልን ውሰዱ ይላልና ቃል ውሰዱ ስለሚል ይሄንን ቃል ይዘን እስቲ እንጸልያለን። እግዚአብሔር ይሰማናል። የእግዚአብሔር ሰው ቄስ ጆርጅን እግዚአብሔር ይባርክ። ቃልን ውሰዱ ይላል። በጸሎት ጊዜ ቃል ያስፈልጋልና እዚህ ሆሴ መጽሐፍ ላይ ሆሴ የመጨረሻው ክፍል ስናይ ከእናንተ ጋር ቃልን ውሰዱ ይለናል። እግዚአብሔር ይመስገን። ሆሴ ምዕራፍ 14 ላይ ከእናንተ ጋር ቃልን ውሰዱ ቁጥር 2 ላይ ወደ እግዚአብሔርም ተመልሳችሁ ኃጢአትን ሁሉ አስወግድ፣ በቸርነትም ተቀበለን። በወይፈንም ፋንታ የከንፈራችንን ፍሬ እንሰጣለን። አሦር አያድነንም፣ በፈረስ ላይ አንቀመጥም። ድሀ አደጉም በአንተ ዘንድ ምሕረትን ያገኛልና ከእንግዲህ ወዲህ ለእጆቻችን ሥራ አምላኮቻችን ናችሁ አንላቸውም በሉት ይላል። የውሳኔ ድምፅ አሰሙት ነው። የውሳኔ የጨከነ ልብ አሰሙ እና እግዚአብሔር ይመለሳል ይላል። እግዚአብሔር ይመስገን። ቀጥሎ ያለው ቃል ቁጣዬ ከነርሱ ዘንድ ተመልሷልና አመፃቸውን እፈውሳለሁ፣ በገዛ ፈቃዴ እወዳቸዋለሁ ይላል። ንስሐ ስንገባ ወዲያው እግዚአብሔር መለስ ሲልና በገዛ ፈቃዴ እወዳቸዋለሁ የሚል ድምፅ ያሰማል። ባለንበት እጆቻችንን ከፍ አድርገን ጌታ ሆይ ማረን፣ ማረን ጌታ ሆይ ማረን ጌታ ሆይ ማረን ጌታ ሆይ ማረን ጌታ ሆይ ይቅር በለን ጌታ ሆይ። አሜን 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 አሜን። ጉባኤያችንን ተቀበል። የፈውስ ጉባኤ አድርግልን፣ የበረከት ጉባኤ አድርግልን። በኃይል በስልጣን በጌትነት የምትገኝበት ጉባኤ አድርግልን። በክብር ተመላለስ ጌታ ሆይ አሜን። ማንም አይከልክልህ ጌታ ሆይ። ኃጢአት አይከልክልህ፣ አመፅ አይከልክልህ ጌታ ሆይ አሜን። በመካከላችን ተመላለስ አሜን ጌታ ሆይ። ንጹሕ ልብን ፍጠርልን ጌታ ሆይ። ይቅር በለን ይቅር በለን ደግሞ እኔን ማር እንጂ ሁሉ ኃጢአትን በደልን ወደ ኋላ ጣልልን ስለፈሰሰው ደምህ ጌታ ሆይ ይቅር በለን ጌታ ይቅር በለን ጌታ። ቸሩ እግዚአብሔር ሆይ አሜን። ወንድሞች በቅርብም በሩቅ ያሉት ይቅር በለን አሜን። አምላካችን ሕዝብህን ባርክ ጌታ ሆይ። ለክብር ተቀበለን ጌታ ኢየሱስ ክርስቶስ ሆይ። የቀሩትንም ቀናቶች ጌታ ኢየሱስ ያንተ ክብር ብቻ የሚመላለስበት ይሁን። እንቅፋት ይወገድ በኢየሱስ ክርስቶስ ስም። ብዙዎች ይለቀቁ ጌታ ኢየሱስ። ቀንበር ይሰበር ጌታ ሆይ ቀንበር ይሰበር ጌታ ኢየሱስ። ጨለማ ይከልከል በጌታ በኢየሱስ። የጽድቅ ፀሐይ ይውጣ አሜን። ስም በኃይል ይነገር በኢየሱስ ክርስቶስ ስም፣ በጌታ በኢየሱስ ስም፣ በጌታ በኢየሱስ ስም። ማረኝ እንጂ ሁሉም ይሆናል። ጌታ ኢየሱስ ይባረክ። እንቆማለን ሁላችንም። ኢየሱስ ይባረክ። እስቲ እንደ ተማረ ሰው እግዚአብሔርን አመስግኑት። እግዚአብሔር ምሕረት እንዳደረገለት ሰው ጌታ ኢየሱስ ይመስገን። ጌታ ኢየሱስ ይባረክ። እችን መዝሙር እንዘምራለን። ኢየሱስ ይባረክ። እስቲ እንደ ተማረ ሰው የምታመሰግኑ ምሕረት እንደ ተደረገለት ሰው፣ እንደ ተፈታ ሰው፣ ነፃ እንደወጣ ሰው ሃሌሉያ። ኢየሱስ ተባረክ። ጊዜውን ለቄስ ጌቱ እሰጣለሁ። እግዚአብሔር